ተመልከቱ መንገዱ ላይ ማለት ነው ውሃ እያለፈ ነው ድንጋይ አስቀምጠው 10 ብር መክፈል የሚፈልግ እየከፈለ አልፏል ግን በነፃም ያሳልፋሉ ኑ ላሳያችሁ እነዚህ ሁለት ልጆች ወንድሜ ክፍያ ያለው ለማለት ስንት ነው ለማለት 10 ብር አያችሁ እስኪ 10 ብር አለ ለስንት ሰው ከፍላለሁ 10 ብር ከኔ ጋር ሶስት ብር ወጣለ ኑስ ቲክቶክ መጀመር ትፈልጋላችሁ ላስጀምራችሁ ይጀምሩ እንዴ ዳውራችሁ ኑ ከኔ ጋር መንገድ ሰርተው እዚህ ጋር ሰውን እያሳለፉት ነው ስም ማን ነው ናስኪ እዚህ ጋር ነውና ነው አግዛችኋለሁ ሸገር ጋር እዛ ጫፋለ ሸገር ጋር ሰርታችኋል ሸገር ጋር ስንት ብር ሰራችሁ በዚህ አሪፍ እየሰራችሁ ነው 90 ብር 10 ብር አውሰና እኔ 50 ብር ጓደኛሞች ናችሁ መቼ ነው የተዋወቃችሁት ቀረብ ብሎ አንድ ሀገር ናችሁ ስለዚህ ቲክቶክ ታውቃላችሁ 18 ነው አንተስ 13 አንተስ 15 በወር ስንት ነው የምትሰሩት እኔ በወር 5000 ብር ትሰራለህ እሺ አንተስ ቢያንስ 3000 ብር ነው 3000 አንተስ 4000 ብር ኦኬ ለሶስቱ ማለት ነው 5000 ብር ሰጣችኋለሁ እሺ ከዛ ከኔ ጋር ጀምራላችሁ ቲክቶክ ስልክ አላችሁ የላችሁ አለ በል ስልኬን እሰጣለሁ እንገናኛለን ቲክቶክ እንጀምራለን እሺ ጋይስ ይኸው ሶስት ልጆች ማለት ነው በወር የሚያገኙት 5000 ብር 3000 ብር ነው አሁን ለሶስቱ 5000 ብር ሰጣችኋለሁ ከዛ በኋላ በስነ ስርዓት አድርገን በ30 ቀን ውስጥ ቲክቶክ ቫይራል ወጥተው ህይወታቸው እንዲቀየር እናግዛቸዋለን ማለት ነው ዝግጁ ናችሁ አዎ አዲሱ ቲክቶከሮች የኢትዮጵያ ቫይራል ይወጣሉ ካምፓኒዎች ተዘጋጁ በጣም ትልቅ ቲክቶከሮች ይሆናሉ ቻው 5000 ላንተ 5000 ላንተ አመሰግናለሁ 5000 ላንተ አመሰግናለሁ ጋይስ እንግዲህ ይኸው በቃላችን ተገኝተናል ይህ ደግሞ መጀመሪያው ነው እሺ ነይ በልብ አመሰግናለሁ በጣም አመሰግናለሁ ደስ አላችሁ ምንድን ነው የምታደርጉት ዛሬ ምንድን ነው የምታደርጉት ዛሬ በዚህ ብር እኔ ስልክ ትገዛለህ ኧረ አንተስ እኔ ስልክ እገዛለሁ አንተም ስልክ ትገዛለህ አንተስ ልብስ ትገዛለህ ልብስ አትግዙ ልብስ ይሄ ለስልካችሁ ከፈለጋችሁ ልብስ እንገዛለን ነገ ወደ በቃ ፀጉራችሁን እንስተካከላለን ስፓ የሚባል ታውቃላችሁ ሰምታችሁ ታውቃላችሁ ስፓ ሲባል ሰምታችሁ ታውቃላችሁ ስቲም እንገባለን ጃኩዚ እንገባለን ብዙ ሰርፕራይዞች አሉኝ ነገ ዝግጁ ናችሁ በጣም የታባት ነይ እንተቃቀፍ ሁላችን let's go ምንድነው ምን ለመሰላችሁ በረከታችን መጥቷልናል አንድ ከ3 ከቆጠርኩኝ በኋላ እሺ 3 2 1 ልና በረከታችን መጥቷ ወይስ እንቀይረው እስኪ ሌላ ምን ይሻላል እስኪ ኦኬ ተመስገን ነው የምንለው ከ3 ቆጥራለሁ አብረን ተመስገን እንላለን እሺ ምክበቡ እስኪ እንደዚህ 3 2 1 ተመስገን ቀደም በቃ ነገ እደውልላችኋለሁ እሺ እንገናኝ በሰዓት ተዘጋጅቼ እንጠብቃችሁ ወንድሞች እሺ ስማችሁ ንገሯቸው ስም ማን ነው ንጉሴ አንተስ ማሙሽ አንተስ ተስፋውን አይደለ የት አካባቢ ነው የምትኖሩት ሸገር ነው የምትኖሩት ኦኬ ህይወታችሁ አሁን ሊሻሻል ነው ታውቃላችሁ ስለዚህ ሁላችንም አሁን በተስፋ በደስታ ነው የምንጀምረው እሺ በቃ let's go ወንድሞች ቻው በመኪና በራይድ ሂዱ እሺ ደውሉልኝ ስትገቡ እሺ ቻው እሺ እዚህ ተመልከቱት እዚህ ላይ ማለት ነው እቺ ቅርጽ አሳያቸው እስኪ የፀጉር ቅርጽ የልብ ቅርጽ አሳያቸው ተመልከቱ እዚህ ላይ የልብ ቅርጽ ይታያቸዋል ጠየቅኩትና ለምንድን ነው የልብ ቅርጽ ማንን ፍቅር ለማስያዝ ነው ምናምን አልኩትና አይ ያንተ ፍቅር ነው አላለኝም የኔ ፍቅር ነው ልብ ቅርጽ አምሮባቸዋል ጽድት ብሏል እንዴ ነው ባይ ዘ ዌይ ቲክቶክ አካውንታቸው አዲስ ስም አውጥተንላቸዋል ምንድነው ታውቁታላችሁ ነግሬያችኋለሁ ምንድነው የሚለው ስሙ ስሙ አይደለም የቲክቶክ አካውንታቸው ዲቻ ቦይስ ይባላሉ ዲቻ ቦይስ በወላይትኛ ደግሞ ትርጉም አለው ምን እንደሆነ ታውቃላችሁ እንሂድ ወደ ሀገራችን ነው
አብረን እንሄዳለን ወደ ሀገራችን ማለት ነው። ዲቻ ቦይስ እስኪ አብረን 1 2 3 ዲቻ ቦይስ አብረን እንሄዳለን። ደስ ያለ በጣም አሁን እንግዲህ ወደ ጥርስ ቤት እየሄድን ነው። ጥርሳቸው ሊስተካከሉ ማለት ነው። እንዘጋጅ። ዲቻ ቦይስ ካልዘነጡ ማን ይዘንጣል ብለን ወደ ቶሚ ፋሽን ይዘናቸው መጥተናል ማለት ነው። እንግዲህ እንደምታዩቸው በጣም ደስ ብሏቸዋል። እኔም ደስ ብሎኛል። ይኸው እንደምትመለከቱት አንድ ስታይሊስት ይዘን መጥተናል። ሚኪ ይባላል ማለት ነው። ዝግጁ ናችሁ? እሱ ነው የሚመርጥላችሁ። ጸዳ ያደርጋቸዋል ዛሬ። ሌትስ ጎ። እነዚህ የምትመለከቷቸው 3 ልጆች ማለት ነው እዚህ 4 ኮከብ ሆቴል ለአንድ ሳምንት ሩም ይዤ ሰርፕራይዝ ላረጋቸው ነው። ህይወታቸው መቀየር አለበት። ስፖንሰርሺፖች እየመጡ ነው ያሉት። ዝንጥ ብለዋል፣ አምሮባቸዋል። እስኪ ኑ ተከተሉኝ። አሁን ሰርፕራይዝ ላረጋቸው፣ ሩማቸው ላሳያቸው። አሁን እንግዲህ ካርዳችን ነው የምንቀበለው፣ የሩም ካርዳችን ማለት ነው። እሷም ታግዘናለች። እስኪ እንሂድ። ሄይ መተናል። እንግዲህ ካርዱን አለ። ኦኬ ቴንክ ዩ ሶ ማች የኔ እናት፣ እናመሰግናለን። ያው ካርዱ ተቀብለናል። አሁን ሰርፕራይዝ እናደርጋቸዋለን። አይናቸው መጨፈን አለባቸው። ከመግባታችን በፊት ምንም አልጠበቁም። ባይዘወይ አላወቁም። ቤታቸው የሚሄዱ ነው የመሰላቸው። ግን ለአንድ ሳምንት አዲስ አመት ነው። ባይዘወይ ፈታ ይላሉ። እዚህ ሪላክስ አድርገው እንዲዝናኑ ነው የምፈልገው እኔ። ማርያምን ሌትስ ጎ ዲቻ ቦይስ ኑ አንዴ የሆነ ነገር ማሳያችሁ ነገር አለኝ። ኑ ግን አይናችሁ ትጨፍናላችሁ። እሺ አይናችሁ ጨፍኑ። ያዘው እሱን አይናችሁ ጨፍኑ። አዎ ያዘው። አንተም አይነህ ጨፍን። በመሃል እንደዚህ ያዙኝ። ችግር እኔ እመራቸዋለሁ። አይነህን ጨፍን። እንዳታይ ማየት አይቻልም። አይነህን ጨፍን። ማየት አይቻልም። ግባ አንተምና አይዞህ። ችግር የለም። እኔ እመራቸዋለሁ። ይኸው ሂድ። አይዞህ። ሂድ ወደፊት። አይዞህ። ችግር የለውም። ይኸው አለው። አይዞህ። ና ኦኬ። እንዳታዩ ነግሬያቸዋለሁ። ንግቡ እንዳታዩ። ቆይ እመራቸዋለሁ እኔ ራሴ። እሺ እመራቸዋለሁ እኔ ራሴ። አይዞህ። ማየት አይቻልም ብያቸዋለሁ። አይዞህ ግባ። አይዞህ ችግር የለውም። አንተ ቁም እዛ ላይ። አንተም ና ግባ። አይዞህ ምንም ነገር የለም። አይዞህ ይዤሃለሁ። ምንም ግባ። ጎበዝ። እሺ እንዳታዩ አሁንም ነግሬያቸዋለሁ። አሁን ማየት ትችላላችሁ። ደስ አላችሁ? እዚህ ለአንድ ሳምንት እንግዲህ እዚህ ነው የምትቆዩት። ደስ ይላል። ወደዳችሁት? እስኪ ኑ በደንብ አድርጋችሁ ነው እዩት። እስኪ እንዴት ደስ እንደሚል ይኸው እዚህ ጋር ኑ ላሳያችሁ። የራሳችሁ እንትን አላችሁ፣ ደጃፍ አላችሁ። እዚህ ቁጭ ብላችሁ ማየት ትችላላችሁ። ውጭ ያምራላ። በስመ አብ ደስ ይላል። በቃ እንግዲህ ይህ ይመስላል። ፈታ እያላችሁ ነው የምታመሹት ዛሬ። እሺ ቁርሱ ደግሞ ማለት ነው በነፃ በጣም ጸዴ ቁርስ አለ። ጠዋት ተነስተን እንበላለን። እሺ ይህ ደግሞ ሽንት ቤታችሁ ነው። ሽንት ቤታችሁ ይት ደስ ይላል። ግቡ። እዚህ ነው ሻወር የምታደርጉት። ይኸው ሽንት ቤትም እዚህ አለ። ከዛ ሻምፖ አለላችሁ። እዚህ ሻምፖ መጠቀም ትችላላችሁ። ሳሙናም ይኖራችኋል። በደንብ አድርጋችሁ ትታጠባላችሁ ማለት ነው። እሺ ከዛ እዚህ ደግሞ ውሃ አለላችሁ። ውሃ ከፈለጋችሁ ውሃ
መጠጣት ትችላላችሁ። እሺ ሻይ ከፈለጋችሁ ሻይ አለ። እሺ እስኪ ሞክረው እስኪ አልጋው ምቾት ይኸው እስኪ ምቾት አለው። ደስ ይላል በጣም። ለጥ ብላችሁ ነው የምታድሩት። በቃ ዛሬ ቲቪም አለላችሁ እዚህ ቲቪም አለ። ቲቪ በቃ እሺ አልጋችሁ ላይ ሆናችሁ ቲቪ ታያላችሁ። በቃ ለአንድ ሳምንት እሺ። ነገ ከዛ ጠዋት ተነስተን ቁርስ እንበላለን አብረን። መጥቼ ቀሰቀሳችኋለሁ። ጸዴ ዲቻ ቦይስ እስኪ ዲቻ ቦይስ ቻው፣ ደህና ደሩ። ይኸው እዚህ እንተዋቸዋለን። ይህ ጫማዬ እያጸዳው ያለው ልጅ ጓደኞቹን ለማየት ለ1 ሰዓት ተራምጃለሁ አለኝ። በጣም አያሳዝንም? እንዴት እንደሚወዳቸው እነሱም እሱን ለማየት በጠዋት ተነስተው ውጪ ከሱ ጋር እያወሩ ነበረ። ጓደኝነታቸው ሲያስቀና። እንደዚህ አይነት ጓደኝነት ይስጣችሁ ነው የሚያስብለው። ከዛ አንድ ሀሳብ መጣልኝ። ለምን ዲቻ ቦይስ ሰርፕራይዝ አያረጉትም? ልብስ ቀይርላቸው ለምን አዲስ አትገዛ ምናምን እያላችሁ ታወራላችሁ ብዙዎቻችሁ። እሺ ለምን መታችሁ እኔን አታግዙኝም ታዲያ? ለምን መታችሁ ከኔ ጋር ሆናችሁ የእነዚህ ልጆች ህይወት አንቀይርም ታዲያ? ዝም ብላችሁ ከምታወሩ ገባችሁ አይደለ? እኔ በተቻለኝ አቅም እየሞከርኩኝ ነው። የተትረፈረፈ የላምበርጊኒ ባለቤት ምናምን ሆኜ አይደለም፣ አሁን እየሞከርኩኝ ነው በተቻለኝ አቅም። አት ዘ ሴም ታይም የራሴ ህይወትን መቀየር አለብኝ because ስለዚህ እባካችሁ ተረጋጉ። በተቻለን አቅም እየሞከርን ነው ሁላችንም። እነሱም ጎበዞች ናቸው፣ እያያችሁ ነው። ቲክቶክ ላይ ቪዲዮ ይሰራሉ። በተቻለኝ አቅም ስፖንሰርሺፕ ለመፈለግ እየሞከርኩኝ ነው፣ ለነሱ ለራሴም ስለዚህ ተረዱ። ዝም ብላችሁ ኮሜንት አጻፉ የመጣላችሁ። ፒዛ እየበላን ነው። ዲቻ ቦይስ ፒዛ እንዴት ነው? ፒዛ እንዴት ነው? ይጣፍጣል? ወደድከው? ማርያምን በጣም ነው የሚጣፍጠው። ወይ ይነበር ቆንጆ ነው። ይበላል። የታባቱ ማአት ነው ያዝነው። ባይዘው ወይ ወደ 3 የሚሆኑ ቦክሶች ይዘናል። እየበላን ነው የምናመሸው ዛሬ አይደል እንዴ? ዲቻ ወዳችኋለሁ በእናታችሁ። እኛም እንወዳለና በጣም ማሙሽ አንቺ አይናፈር ሆነሽ ነው እንጂ ትወጂኛለሽ። አይ ፒዛል ጾንድሜ አቴ ልጅ ሞዴል አይደል እንዴ መስለው? ተመልከተው እስኪ ከዛ ጀምርና ዋክ አድርግ ወደ እኔ ዋክ አድርግ እስኪ ና ወደዚህ። ያው እንደ ሞዴል ነው ዋክ የምታደርገው እንደዚህ ያ ከዛ ነው የምንጀምረው። ቆይ 1 2 3 ና ተከተል ካሜራው። እታ አባቱ አንቺ ዘናጭ ጌታ አባቱ ማሙሼ ጀግና በእናትህ እግዚአብሔርን አምሮበታል። ታውቃለህ አምሮብሻል። አለቀላቸው የወላይታ ቺኮች አለቀላቸው። ዝግጁ ነህ? እግሩ ተዘርገን የመጣው ቀለም ተቀብቶ ምናምን ነው የመጣው። ለራሱ ቀለም ተቀብታላ። እንዴት አባቱ ጀግና ዲቻ ሐዋሳ ገብተናል። ሶዶዎች የት ናችሁ? ወላይታ ልንደርስ ማለት ነው። 1 ሰዓት ነው የቀረን። ጠብቁን። ለጊፋታ ቀውጢ እናደርገዋለን አይደል እንዴ? ሌትስ ጎ ወላይታ ከስ ሰወላይታ ነው ሲሉ አንዴ ዲጋጋ ዋዜ Diciamo, da molto futuro, ma è tapiro, Adonai, Balu, Adonai, Diciamo, Adonai, Ashu Sarayeta, welcome, Enquanto metachu, በጣም እንወዳለን።
እኔ የሊዲያ ባህላዊ ምግብ ቤት መስራችና ባለራዕይ አቶ ለታ እባላለሁ። በጣም ስለመጣ በጣም እጅግ ደስ ብሎናል። ስለዚህ ይህን ክብር የሆነውን የወላይታን ድንጉዛን እንፈልመዋለን። ዛሬ ጀግናውን ወንድማዳ መልካምነቱን ያሳየን፣ በእውነት ትጋትን ያሳየን። ፖዚቲቭ ቲንከር ነው በጣም እና ልጆቻችንን ደግሞ ወስዶ ከጎዳና አንስቶ በዚህ ልክ አሳምሯቸው እኛን አክብረው ወላይታን አክብረው ውብ ባህልን ውብ ህዝብን ለማየት የመጣ ወንድማችንን እናከብረዋለን። ዛሬ እንሸልመዋለን። ስለዚህ ሁላችሁም አዶናይ ያላችሁ አዶናይ 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 ዛሬ ትግራይ ህዝብ ባለፈው 2 ጊዜ የትግራይ መስቀልን አሸንዳን ለማክበር ጋብዞኝ በትልቅ ሙሉ በጣም ህዝቡ በእንክብካቤ በሞራል ተቀብሎኛል። ዛሬ አዶናይ ደግሞ በእግሩ አዶናይ ዛሬ ከትግራይ አዶናይ ወጣቸው አዶናይ የሆነ ነገር የሚያወራው ነገር አለ። ከልብ ትግራይ ህዝብን እግዚአብሔር የሰላም የፍቅር የአንድነት ትግራይ ነው። አሁን አዶናይ የሆነ የሚያስተላልፈው ነገር አለ። እንጆሪ ሆቴል ዓለም አቀፍ ነው። እንጆሪ ሆቴል ገና ነገ ከ3 ቀን በኋላ ዱባይ ኮንሰርት አለኝ። እግዚአብሔር ይመስገን ደስ ብሎኛል። እናንተም ዛሬ እንጆሪ ስለተገኘው ደስ ብሎኛል። እንጆሪ ነው ኤቭሪባዲ አዶናይ የሚያስተላልፈው ነገር ካለ ሳምቲንግ የሀገሬ ልጆች በእናታችሁ በጣም ነው የምወዳችሁ። ዛሬ በጣም ደስ ብሎኛል። እግዚአብሔር እንደሚወደኝ ያየሁት፣ እናንተም እግዚአብሔር እንደሚወዳችሁ ያየሁት። እንዴት እዚህ ቦታ ላይ እንደደረስኩኝ አላቅም፣ እኔ አላቅም፣ ግን በጣም ደስ ብሎኛል። የፍቅር ሀገር፣ ለምለም የሆነ ሀገር፣ ምግባቸው የሚጣፍጥ ወተታቸው የሚጣፍጥ ሁሉ ነገር የሚጣፍጥ በጣም ደስ ብሎኛል። እወዳቸዋለሁ። ኪስማ ወንድሜ አሪፍ ሰው ነህ በጣም እሱን የደወለልኝ ያሳወቀኝ በደንብ አድርጎ ኢንቫይት ያደረገኝ። እናም ደስ ብሎኛል፣ ደስ ብሎኛል። Thank you.
የስግጥ ፍምስ ትርጉም ከዚህ ልጅ መማር አለብን። ባይዘው ወይ እኔ መኪና ውስጥ ሆኜ ማለት ነው ከተማውን እያየው ነው ወላይታን እያየው እየተገረምኩ ነው። ከኋላዬ ከዛ ምን ሰማለሁ? አዶናይ 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 የሚል ድምጽ ሰማለሁ። ከዛ ካሜራማኔ እንግዲህ መኪናው ከላይ ተሰቅሎ ነበርና ምንድነው ምናምን ብሎ ካሜራው ያዞረዋል ማለት ነው። የልጅ ከዛ ትንፋሽ እስከሚያልፍ ማለት ነው እየሮጠ ነው ሰልፊ ሰልፊ ያለ። ልንገራችሁ ይህ ልጅ ሰግጦ እንደሆነ በምስክርነት ላሳያችሁ ፈልጋለሁ። ብዙዎቻችሁ ይህ ልጅ ያደረገውን ነገር አታደርጉም፣ ምክንያቱም አይምሯችሁ ያቆማቸዋል። ለምን ሰው ምን ይለኛል ብናቅስ ብተረብስ በጣም ከመጠን በላይ ቀለልክ ብባልስ ስም ቢወጣልኝስ ብላችሁ ትፈራላችሁ። ይህ ልጅ ግን የሰው ተረባ አልፈራ፣ የሰው ስልቄ አልፈራ። ልቡ ሩጥ አለው ሮጠ። ያ እየሮጠ ያለው ቪዲዮ ኦልሞስት ወደ 2 ሚሊዮን ቪው ሊገባ ነው። ከዛ ሁለተኛ በአካል ተገናኘን ማታ እራት ጠርቼው ማለት ነው ወደ 500 ምናምን ሺህ ቪው እየገባ ነው ያለው። ከዛ ተዘጋጅቶ አዲስ አካውንት ቲክቶክ ክሬት አድርጎ አትሌቱ ብሎ አውጥቶታል። ሊሮጥ ተዘጋጅቷል ማለት ነው። ጋይስ ከዚህ በላይ ስግጥ ፍምስ ምን አለ? ስግጥ ብላችሁ ፍምስ ልንገራችሁ፣ አይምሯችሁ እንዲያቆማችሁ አትፍቀዱ። ይህ ኩራት ማለት ነው። አያጫውታችሁ። መኩራት አቁሙ። ከጎረቤታችሁ ጋር መወዳደር አቁሙ። ልንገራችሁ፣ የማትፈልጉት ደረጃ ውስጥ ካላችሁ የሚተርባችሁ፣ የሚሳለቅባችሁ፣ የሚያወዳድቃችሁ፣ የሚጠላችሁ በሰው ተከባችሁ ከሆነ እነዚህ ሰዎች እናንተ አይደሉም። እነዚህ ሰዎች ከፈራችሁ እንደነሱ ነው የምትሆኑት። ገባችኋ? ስለዚህ መንጭቃችሁ ለመውጣት ስግጥ እየሳቁባችሁ እያለ እንዳልሳቁባችሁ ማስመሰል፣ እየተረባችሁ እያለ እንዳልተረባችሁ አስመስላችሁ ዝም ብላችሁ ስግጥ ብላችሁ መቀጠል። እንደዛ ነው እንጂ ተራቢን ፈርተክ እንደ ተራቢው ነው የምትሆነው። ልንገራችሁ፣ ስማ ልንገርህ፣ አሁን አንድ ነገር እነግርሃለሁ። እሺ ስትዘፍን ሰምቼሃለሁ፣ ድምጽክ ያምራል። ትዘፍናለህ አትዘፍንም? ትዘፍናለህ አትዘፍንም? እስኪ አንድ ዘፍን በእናትህ ባሙሽ አስደስተኝ። ማርያምን ምን ዘፈን የፈለከው የምትወደው ዘፈንላቸው በእናትህ ልቆይ ትዘፍናለህ ግን ማርያምን በል በጣም ድምፁ በጣም ነው የሚያምረው። ማሙሽ ዘፋኝ መሆን ትችላለህ። ስለዚህ ትዘፍናለህ። አዩ ጎሮሮ እያጸዳ ነው እንዴ? ማሙሽ ጎሮሮ በውሃ እያግሞጨሞጨ ነው የሚባለው በትግርኛ እንደዛ ነው። እሺ በል ዘፈና አልፋታህም ብያለሁ እኔ ና ቆይ እስቲ ናሽ ለምራቱ ፈልቆኝ መርዳለ። እሺ አሁን አይ በቃ ቆም ይሁን በቃ የራስህ የወላይታ ዘፈንም ቢሆን ሳምሶኒ ኩንዴጌ ሲዲዲ አማኑዋኒ ወልቃን ኩሚ ደንዲ ማኪዲ እስራኤል ያይሲያ ሰገተቲዲ ቶሳ ሲንታሎ ስወራቤቲዲ ይተማላላ ወልቃን ደንዲ ኦቲዲ Kauya kisi dalile yo tura odidi Cada tura wursri toso morkeo nunio de nadan Nenara dieta potata idi allagatus ashkare nadan Volkan kumidal samsona mida fala la menadan Nuga kushia mintana oika dalile ayana ideme nadan Hey katale matai na زمن نبلا زمن انت نقول اسكي يو يا دولا نا አንተ ጎበዝ ዘፋኝ ነው እሱ ታውቃለህ። ማርያምን ዘፋኝ ነው። የሆነ ቦታ ሆኜ ሰማሁትና ና አልኩኝ። በቃ የሆነ ውርጓት ማን ያስተማሪ ውርጓት ማለት ዲቻ ቦይስ እንግዲህ ቻው ልላቸው ነው። በጣም ይቅርታ ወደ ትግራይ ይዣቸው መምጣት ፈልጌ ነበረ፣ ግን ሊመቻችልን አልቻለም። እኔም ለራሱ በጣም ሌት ሆኛለሁ አሁን እና ትራቭል ማድረግ ከበደ በፕሌን ማለት ነው ከነሱ ጋር ወደ መቀሌ። ጉዞ ደግሞ 1 ቀን ሙሉ ነው፣ ብቻቸው ልተዋቸው አልችልም። ሶ ለ2 ቀን ለ3 ቀን አብረና ነው ማለት ነው። እሺ ኑ ቀፉኝ፣ ከራባችሁ ደውሉልኝ። ለሆቴሉ ነግሬያችኋለሁ። እሺ ቁርስ ቶሎ ብላችሁ ጠዋት ቁርስ አለ። እሺ ከዛ እራት ምናምን ምሳ ከፈለጋችሁ ደግሞ እንትን እናደርጋለን። እሺ እሺ ቻው፣ ወዳችኋለሁ። ዲቼ ደውሉልኝ። እሺ ቻርጀር ከፈለግን ግዛና ንገረኝ፣ ከዛ እልካለሁ። ቻርጀር የስልክ ቻው። ይኸው እንግዲህ ካልሸኝንህ ብለው ማለት ነው ወደ ሻትሉ ገብቷል ዲቻ። ስለዚህ ኤርፖርት ልትሸኙኝ ነው?
እሺ በቃ ከዛ ይመልሳቸዋል። እሺ ናይስ